ሰላም ሰላም ውድ ተመልካቾቻችን፣ ይህ በእንዲህ ዛሬ ማቀርብላችሁ ትንሽ ለየት ያለች ከዓለማችን ዝቅጥ ካለው ፖለቲካ እጀምራለሁ። ደከመኝ እኔ ደካከመኝ፣ ጎበዝ ምን ሆነ ነው አለ። የዛሬው ይከብዳል። የዛሬውና በሰሞኑ አዋዋል ይከብዳል። በእውነት በጣም ነው የሚከብደው። ከባድ ነው፣ በእውነት ከባድ ነው። እንዴ ኧረ አሜሪካ ድፍረት! በቬንዙዌላው መሪ ማለት ፕሬዝዳንት የሆነው ታፍኖ ታግቶ እንደ ዶሮ ከተኛበት በሀገራችን ዶሮ ሲተኛ አፍን በጣራው በኩል መጥቶ ሲጥ አርጎ እንደሚወስዳት ሲጥ አርጎ ወሰዳት አሉ። ያውም ደግሞ ከነ ባለቤቱ የሰርግ ጥሪ መሰለው እንዴ! ኧረ ትራምፕ የሰርግ ጥሪ እኮ አይደለም እስከነ ሚስቱ የሚለው። ኧረ እባክዎ ውድ ደንበኞቻችን የሰርጋችን ተካፋይና ደስተኛ እንድትሆኑ እስከነ ባለቤቶ ይምጡ የሚለውን የሰርግ ጥሪ ትራምፕ እስከነ ፕሬዝዳንቶ እባክዎ እስከነ ሚስቱ ወደ አሜሪካ ኒውዮርክ ወዳለው ፍርድ ቤት እባክዎ ተጠርተዋል ብለው አንጠልጥለው እንድቻ አድርገው ኒውዮርክ። አሜዚንግ ዋው! እሱ ተገርሜ ሳልጨርስ ደግሞ አሁን ሩሲያንን አሉ መርከቧን አሉ ጭጭ። ወዮ ሩሲያ አሁን የምትይዘው የምትጨብጠው አጣለች። ሩሲያ ፑቲን ያወራል አሉ። ምን ብሎ እንደሚያወራ ራሱ እኮ አይገበኝም፣ ግን ያወራል አሉ። ያወራል አይደክመውም አሉ። ቦምባውን ደግሞ አለ ኒውክሌር እጠቀማለሁ አለ። በዩክሬን ጦርነት ጊዜ እነዚህ አውሮፓዎች ተባብረን እናጠፋለን ምናምን ሲሉት ኧረ ይኸው ኒውክሌርን በቃ አዘጋጅቼዋለሁ አሁን ተኩሰዋለሁ ሲል ቆየና ላሻለ። አሁን ደግሞ አሜሪካ ሆይ መርከቧን እንድች አርጋለሁ በኮማንዶዋ እንቅ የታባሽ ልጅ ነይ ተመለሽ እንቅ። ወይ ጉድ! ወይ አሜሪካ ቀላል ሀገር አይደለችም። ጉልቪያ አላት በጣም። ተልባ ቢንጫጫ በአንድ ሙቀጫ ላይ ሀገሬ ሰው አሜሪካ ትራምፕ የሚባል ከመጣ በኋላ ያን ጆ ባይደን ነው ምን የሚባለው ነው እንጂ መጥቶ የነበረ ጊዜ አስንቆ ታና አሜሪካ በቃ እንደ ትንሽ ሀገር ስትታይ ነበር። ኢትዮጵያ ራሱ በአቅሟ እኮ ዝታለች ከአሜሪካ ላይ የዛኔ ኢትዮጵያ ዝታ ከአሜሪካ ላይ ሶማሌ መሰለቻት። አይ ጆ ባይደን አፈር ብላ እየተኛ እንደዚህ ሲያወራሉ ይተኛሉ። ለጥ ሽፍልል ከዛ ሲቀሰቀስ ወይኔ ይላል። ወይኔ የት ነው ያለ ነው? ኧረ እባክዎ ፓርላማ ነው ያሉት። ተነሱ እንዴ ፓርላማ እንዴ ምንድን ነው? የት ነው የነበርኩ ምናምን ይላቸዋል። ይሄ ንግግር ሲያደርግ የት ነው የነበርኩ ይላል። ኧረ ጆ ባይደን እባክህ አታዋርድና ሻውን የት ነው የነበር ምናምን ምን ነው ሳወራ ነበር ያው ስለ ሀገሯ ምናምን ይሄ ዓለም ስለምዝተው ኧረ አይደለም እባክዎ ቀስ በሉ ምናምን ነው አሉ ሲል ነበር። ኢትዮጵያ እኮ ናት አንድ ሰሞን
ዘራፍ አለች። ዘራፍ ወንዱ ዘራፍ አካኪ አለች። ባንዲራውን የአሜሪካን ባንዲራው ለማቃጠል ፎቶተጠጥ አለች። ከዛ በቃ አሜሪካ ካሁን በኋላ እጅሽን ከኛ ላይ አንሺ ምናምን በቃ የዛኔ በጣም አሜሪካ ውራጅ ናት አልኩኝ። እስኪ አሁን ወንድ ከሆንሽ ተናገሪ። ከተኛበት ነበር አንጠልጥሎ የሚወስድሽ። እስኪ አሁን አቤ ደግሞ ምን አለ መሰለህ፣ አሜሪካ ትራምፕ ከመጣ አሜሪካ ሆይ አለ። አቤት አለችው። እስክሞት ድረስ ለአንቺ ተገዥ ሁኜ ነው የምኖር ብሎ ራሱን አተረፈ። እስኪ አሁን ፎክሪ አሁን እስኪ ፎክሪ። ከተኛሽበት እንዲች አድርጎ እንደ ቤንዚዮላ ፕሬዝዳንት አንጠልጥሎ የሚወስድ። አሁን ወደ ሩሲያ እንመለስ። ወደ ሩሲያ ኢትዮጵያውን ተው፣ እዛ ሶማሌ ጋር ትጣላ፣ ሶማሌ ጋር ትፈጣፈጥ። ሟ ሶማሌ ናት። አሁን ወደ ኢትዮጵያ ወደ ሩሲያ ስንመለስ፣ ቀልዱ ቀልድ ነውና ወደ ሩሲያ ስንመለስ ፑቲን ሆይ አሁን አዲስ መረጃ አሁን የደረሰ ማለት ነው። ፑቲን ሆይ እምቢ ካልሽ መርከብሽን ሁሉ አጋይቼ ሶስተኛው ዓለም ጦርነት እንዲነሳ አደርጋለሁ ብሎ ተናገረ። እሺ በሰርጓጅ መርከቤ ቦምብ አለኝ፣ ኒኩለር አለኝ፣ የተለያዩ ሚሳኤሎች አሉኝ። የአሜሪካንን እንትን እንደፈለኩ ነው ማደርገው፣ አጋየዋለሁ፣ አቃጥለዋለሁ፣ ሶስተኛው ዓለም ጦርነት ይነሳል ምናምን። ወንድ እንዲሁ እንዳው እያወራሽ ተቀራታለች እንጂ ወንድ እስኪ ንክች አሜሪካን ወንድ ንክች ፎቸው ጉድ። ለማንኛውም ጋይሶች የነበረን ቆይታ ከዚህ ጋር ይጠናቀቃል። ሳብስክራይብ፣ ላይክ፣ ኮሜንት አድርጉት። ፈለጋችሁን ጻፉ። እኔ እዚህ ጋር አለው ግን በእናታችሁ ሳብስክራይቧን ትንሽ ከፍ አድርጉልኝና ላይቭ ላይ ገብቼ እንደፈለኩ እንድንቦራቀቅ ሰፋፋፋፋ ነቅነቅ እንድልበት እንደ ኧረ በሊሳራ ፕሊስ በፈጠራችሁ እንዲህ ቦርቀቅ እንድል ኮሜንት እንደፈለጋችሁ ጻፉት። አያገበኝም። አቦ ግን ሰብስክራይብ አድርጉ። እሺ ኮርስ የዓለማችን ውጥረት ለዘላለም ይቀጥል። አሜን።